Hello, we are back. ወሬ ነው የምሮጠው እዲ አጭ ግብደው ቢስኖ እዲን አለ ይልሳቁታላችሁ አለ አስረፍዶኝ ነው። ስንት ሰዓት ነው የመጣሁት እዚህ? 2 ሰዓት መጥቻለሁ። አሁን ተኩል ነው ገብጂ ነው መመለሰው። ያ ኦፍ ኮርስ ባንደገ የመቀጠል አላማ አለ ምን ይመቻል? ስለ ሁሉንም ብንሰራ ራሱ ስትራፖ አለው መስሎ ስትራፖ ጭራሽ ሰርተ እኔ 2 ሳምንት ምናምን ነገር ነው እንጂ በስርዓት አላሰራሽ። እስቲ ጎዲዲ ታላላችሁ ግብራ ካሜራ የኛ ሰፈር ገጠር አለመሆኑ የሚያታው እዚህ ጋር ምትሉት ኩሽ በእናት ላላችሁ ማለት ነው። እዚህ ነው የምኖረው። ያው ነው ገጠርኩ። ይሄ ገጠር አለ ገጠር ነው እንዴ? ታታጋችሁ ይሄ ገጠር ነው ና ይሄኛው ገጠር አይደለም። ይሄ ኃይለ ግዛት ነው። ይሄኛው ገጠር ሳይሆን ላይክ አንተ የምትኖርበት ስፔሲፊክሊ ገጠር አይ ኖርማል የሱ ኢንስታግራም እዚህ ጋር ሜንሽን አደርግላችኋለሁ። ታዩታላችሁ። እዛ ቲክቶክ ላይ የሚሰራራው ኢንስታግራሜን ሰብስክራይብ አድርጉልኝ ትላለህ። ኢንስታግራም ሰብስክራይብ አድርጉልኝ። ፐርፌክት ጂም ነው ያለ ነው ገብተናል። ነው ነገር ወጣች ሶ የምንገኘው የኬጂም ነው ገጠሩና ስለ ቡርቲዝ ነው ካራውናም ካላችሁ የኛው ቤስት ጂም ነው። አፎርደብል ነው ምናምን ነገር ዛሬ የምንሰራው የምን ስራ? እሺ አርም እና ቸስት ወይ ባክ እና ቸስት እንሰራለን። ባክ እና ቸስት ያ እሱ ነው ፈልግ ከሆነ ደረጃውን የወጣ ነው አይታችሁታል። አይወርደውም። ሶ ቸስት እና ባክ እና ተዘጋጅታል። አንግባ እና ስፖርት የምትሰሩ ካላችሁ የሱጃሶች ነው ኮሜንት አድርጉ። ኮሜንት ሼር ምናምን ነገር ሰብስክራይብ ማድረግ እንዳትረሱ። ያበደ ኮንቴንት ይመጣል። እንዲቀጥል ከፈለጋችሁ በደንብ ላይክ አድርጉ። እኔ ጂም እቀጥላለሁ ገብዳለሁ። ደግሞ ኤኬ ነው የምሰራው። እንግባው ኤክሳይትድ ሆናል። እንደዚህ አትሆኑም ግን ሲጨርስ አይ ኖርማል ነው። ቀለል ያለ ስራ ነው መሰለኝ። ጀስት በዚህኛው ጋር የሚሰራው መጀመሪያ ይሄን እንሰራለን። በዳምፔል በፈለከው ዳምፔል ስንት የምታነሳ ይመስላል? ማክስ በትንሹ ከ3 ጀምሮ 3 ምናምን ነገር ችግር የለም። እሱን አታነሳው። ከፍተኛው ደግሞ 30 ነው። 30 ስንት ኪሎ ነው? 6 ኪሎ ያንተ ኪሎ ማለት ሰላሳ እኮ 230 እኮ ነው 60 ከትንሽ ነው ማለት ነው። በቃ የምትፈልጊውን ብረት አሽ መጀመሪያ የገባው 7.5 ነው። ዋርም አፕ ነው እሱ። እኔም 7.5 ነው የምሰራው ትላለህ። ከዛ በኋላ አሁን በ10 ነው የገባው። 10ም የቀለለ ቀለዋል። አራርገል ይባተ ና የሆነ ምንም አልጣመኝም። ለማንኛውም ግን 12.5 ይሞክራል። መሞከር አለብን። መሞከር በሱ 12.5 ትንሽ ረፍና እኔ በምን እንደምሰራ አላሳየሽ። የሱን ነው ስንት ነው? 30 ኪሎ ነው። እኔ ስንት ኪሎ? 60 ነው ያልኩት። ታውቃለህ? 60 ነኝ። 60 ኪሎ በሱ ነው የምር 30 ላይ አነሳ ነው አምሮ ያው ፐርፌክት አንተ ሰራው ልትል ነው
አንተን ሰሩት ና ወሮ ትላለህ። 30 ሰርቷል ማንፋላለ አይ ለምን ሰርቻለሁ። ይሄንን 2 ሳምንት ምናምን ነገር ሰርቻለሁ። ቀምና ሲል ይከብዳል፣ ግን መስል ሚሞሪ ምናምን ነገር ስላለ ነው እንጂ አላነሰው ነበር። አሁን እሱ በ12.5 ይሞክራል ማለት ነው። በ12.5 ወይስ በ15? አራን 12.5 እንዴ? እነሱ ግን የሚፈልጉት በ15 እንዳየው ይጨምራል ማለት ነው። እነሱ የሚፈልጉት በ15 እና ቆይሻ 12 ይሞክራል። ቦዲ ዌይት እሺ 12 ሞክረው ነው አንድ ሬፕ ከሰራ ይሄንን የቦዲ ዌይትን ግማሽ 30 ኪሎ ማለት 30 ኪሎ 15 ኢች 30 ኪሎ ትሞክራለህ? እሺ ቤት ሶ ምን ሰርፕራይዝ ዶንክ 12 ማንሳት 15 ታነሳዋለህ ማለት ነው። ኧረ እባክህ አንሰክስ ሉሉ ይባላል። አላወቀም ማለት ነው። ስንት የሚያነሳ ይመስላል? ቤንች ኖ ኧረ ዳምፔ 23 ፒስ እኮ ዛሬ ነው የገባው ጂም 15 ሰው 15 መሞከር አለብሽ። you have to do it man. ሳይ we made it 15 ሊሚትን ሴት አታርጉ፣ ሊሚታችሁን ሴት አታርጉ። ስለ አሁን እሱ የፈለገው 12 ብቻ 12ን ራሷን አነሳም ብሎ ነበር። ስለዚህ በሱም 15 አነሳ። አሁን ደግሞ 20 ይገባል። እየጨመረ ለማንኛውም ግን 20 ትገባል። 15 ይሄን ያህል ያ ግን አንስቶታል። አንተ ሰርተህ ነው አምጥተኸው ነው ወደ ጌት የወጣ ነው እንጂ ና አሁን ወደ ኖርማል እንትን ላለን አሁን የምንገባው ሱፐር ሴት ነው። ከጓደኛዬ የወሰድኩት እንትን አለ የወርክአውት አይነት ፕሬስ እንሰራና ኮንትሮል አድርገን ቦስ ፌሊየር ነው የምንገባው። ከዛ በኋላ ሁለቱንም ጨረስ ላይክ ፍላይ እና የአሁኑ የሰራነውና ፕሬስ፣ ከዛ በኋላ ደግሞ ቸስት ፍላይ ፌሊየር፣ ከዛ በኋላ እሱን እንሰራለን። ከዛ በኋላ ጨረስ ቸስት ጨረስ፣ ከዛ በኋላ ባክ እንገባለን ማለት ነው። ከዛ መጨረሻ ላይ ፖዝ ያደርግላችሁ ሶ ይሄኛውን ጨረስን። ላስቷን ይሄ መጨረሻ ላይ እየሰራ ነው ፍላዩ እዛ ጋር ስሚዝ ኬብል ፍላይ እናደርጋለን። የመጨረሻ ላይ እየሰራ ነው ፍላይ ይሄኛውን ሰፖርት ለማድረግ ነው። ሶ ጀስት የሆነ ስፓይስ አድ ለማድረግ ያኛውን ትላለ ያኛውን ፌሊየር ሳይሆን ስለ የሆነ ብቻ አይደለ ዊ ዊል ፊል ኢት ግን አለ እስከ እንትን ድረስ ነው የምንሰራው። ከዚያ ጨርሰን ባኪንግ አወር እንዴት አየው? ግን የመጀመሪያ ቀን በጣም አሪፍ ይሰክሰኛል። 15 ኪሎ እኮ ሊፍት 15 ኪሎ አይደል? that's crazy man. that's a good one. ልቀጥላችሁ? Yeah, of course. አሁን ከመጣሁ ኤኬ ነው ማለት ገራሚ ኮሚኒቲ ነው ያላችሁ። የሚገርም ፋሚሊ እብድ ፋሚሊ ነው ያለው። yes sir. thank you man. thank you. ሶ ይሄኛው ምን እያደረገ ነው ምናምን ነገር ለምትሉ ስትራፕ ይባላል። ይሄኛው ዌቱን ስንሰራ ይሄኛውን የሆነ የምናስርበት ነው ብረቱን። ይሄኛው ገመድ አለ እና ይሄኛውን ከእጃችን ጋር አድርገን ከዛ ስናስረው ኮንትሮል የምናደርግበት ነው። ስትራፕ ላይክ ለማታውቁት ጀስት ጀነራል ኖሌጅ ስፖርት ጂም ውስጥ ምናምን ደርሳችሁ የማታውቁ ልጆች ማለት ነው። ሶ ይሄ ለዛ ነው የሚጠቅመው። ዝም ብዬ አይደለም ማድረገው። ክርስቲያን ነገር አመት አልኖረውም በነገራችን ላይ ጂም ቤት ግን እብድ ኮሚኒቲ ነው። ያ እብድ ኮሚኒቲ ነው ያለን ቲክቶክ ላይ እንዳለ የሚሰራቸው ልጆች እዚህ ነው። ታይፕ አካውንቴ እዚህ ጋር አለ። እዚህ ጋር ብቻ የሆነ ፓርት ላይ እስኒክ አደረኩት ማለት ነው በሚለው ሶ አመት አልሆነውም ምናምን ነገር ግን በጣም ፒስ ነው ስለ
ሰጀስት አደርገዋለሁ። ከፕራይስ ሬንጁ በላይ የሆነ ጂም ታውቃለህ ስልህ አለ አይደለ ክፍያው ፌር ሆኖ ላይክ ኮሚኒቲ ምናምን ደግሞ ለቤስት የሆነ ጂም ላይክ እንደዛ አይነት ጂም ነው። ፐርሰናሊ ወደ ካራ አካባቢ ላይክ ኮተቤ 02 ወሰን ምናምን ነገር ካላችሁ ይሄን ሰጀስት አደርጋችኋለሁ። ያ እና ላይክ እኛም እዚህ ነው ምናምን ስለምንሰራ ለወንዶች ብቻ አይደለም ለሴቶችም ላይክ ብዙ ሴቶች አሉ። ያ የምሬ ነው። ላይክ ብዙ ስትሮንገስት ሴቶች ምናምን አሉ። ይሄን ነው የምላችሁ። ስለዚህ ብቻ ካም ቼክ ኢት አውት ዴይፓስም ይሄን ያህል ፌር ነው። በጣም ቼክ አድርጉትና ብቻ ቼክ አድርጉት። ይሄን ነው የምላችሁ። አሁን ረፍት ላይ ነን። ቀጥቅጦናል እንግዲህ ደህና አድርጎ ሱራፊል ቀጥቅጦኛል። ግን መጀመሪያ ቀን የማይገባኝ ነው ያሰራው። ከጀመርክ ምናምን ነገር ማቆም የለም። ማቆም ትችላለህ፣ ግን ቢያንስ 3 ወር ስትሬት መስራት አለብን ለማቆም ራሱ ለማቆም። ቆይ አሁን ለምሳሌ እኔ አሁን እንደዚህ አለኝ በልክ ማድረግ አለብኝ፣ መገበድ አለብኝ። አይተሃል ቅጥነቴን ምን ያህል ጊዜ ይፈጅብኛል ከዚህ በኋላ እንዴት መሰለህ እና እንዴት አድርገው ሩቲን ወርክአውትን ቢያንስ ላይክ በሳምንት 3ቴም 4ቴም ስራ የሚበዛብህ ነገር ከሆነ ክላስና ነገር ካለ በሳምንት 3ቴ በሳምንት 3ቴ ደግሞ ከቻልክ ከሳምንት 3ቴ በላይ በሳምንት 5ቴ። ግን ደግሞ ሜን ፖይንቱ ዳይት ነው። ስለ ምግብ እኮ እንዴት ብላሻው ኢትዮጵያ ውስጥ ነው የምኖረው እንጀራና ምናምን ነገር ነው ያለው። እሱን ነው ልበላ ለውዝ ምናምን ነገር ብላ ለውዝ ላይክ ፕሮቲን ያላቸውን የሆነ ቺፕ ሆነው ግን ቺፕ የሚባል ነገር የለም ኢትዮጵያ ውስጥ ግን አለ ስቲል። እና ይሄም ደግሞ እንትን ለሚላችሁ ላይክ ጂም ውድ ከፍላችሁ ምግብም ሌላ ውድ ከምትከፍሉ እንደዚህ አይነት ጂም በጣም ኳሊቲው የጠበቀ ንጽህናው የጠበቀ ምናምን ጂም ገብታችሁ ንጽህና አመጋገብ ምናምን ነገር በአመት አንዴ ምናምን ነገር ምግብ እንሰጣለን። እርዳታ ያ ፌር ነው በጣም። ምግብ ብሉ፣ ያገኛችሁትን ብሉ። በቀን እንኳን መብላት ባታገኙ ከሆነ ፕሮቲን ምናምን ነገር ባቄላ ምናምን ነገር አለ አይደል? እንደ ፉል አድርገህ ሰርተህ እንደሱ አድርገህ በልተህ ከዛ በኋላ በቀን 3 የሆነውን 5 ወይ 6 ማድረግ ላይክ ፌር እንዲሆን ማለት ብቻ ምግብ ነው። አሁን አንተ ቢያንስ 3 ወር ኮንሲስታንት ከሆንክ ምናምን ነገር ስንት ኪሎ ነህ? ብላ ያው ገበላለሁ ልበ ኢየሱስ ስንታየ እንደምትዩ ስንት ጨራሽ ገራኝ እዚህ ጂም የሆነ ነገር ስለ ኤኬ ምን ልበል? ስለ ኤኬ ትንሽ ላይ ለሰው ኖሌጅ ሊኖረው እንዲመጣ ማለት ነው። ኦኬ እሺ። ኤኬ የሚገኘው ኮተቤ ካራ አርሴማ ጋ ነው። ቤታችን ላይ ብዙ አይነት ሰርቪሶች እንሰጣለን። በሳምንት 3 ቀን ግሩፕ ክላሶች ይኖራሉ። ክሮስፊት እንሰጣለን። ሰርኪት ክላስ አለ፣ ግሩፕ ክላስ አለ። ትሬነሮች ብቁ የሆኑ ሰርቲፋይድ ትሬነሮች አሉ እና ብዙ ለውጥ ያዩና ብዙ እዚህ ቦታ ላይ ብዙ የተለወጡ ሰዎች አሉ። እነሱን ሰዎች በፎቶ ታስገባልኝና ላሳያችሁ። እዚህ ወጡ ናቸው። በዚህኛው በኩል ያሉትም እነሱ ናቸው የሚሆኑት እና አንድ ይሄንን ቪዲዮ አይቶ ይሄንን ቪዲዮ ላይክ ሰብስክራይብ አድርጎ የሚመጣ ሰው ዴይፓስ እናደርጋለን ማለት ነው። ናይስ የእሱን ሰው ማለት ነው። እንግዲህ ያው ይሄን ቪዲዮ አይታችሁ ሰብስክራይብ አድርጋችሁ ላይክ አድርጋችሁ መጣችሁ ዴይፓስ ይኖራል ማለት አንድ ሰው ነው ላኪ ሆነ ቀድሞ ለመጣ ሰው 2 ሰው እናድርገውና አንድ ሴት አንድ ወንድ እናደርገውና ቀድሞ ሴትን ሰፖርት የሚያደርግ ኮሚኒቲ አንድ ሴት አለ። ቀድሞ የሚመጣ ሰው ካለ ለነሱ ፍሪ እናደርግላችኋለን። ቴንክ ዩ እናመሰግናለን። እንዳያችሁት እንግዲህ እብድ ጂም ነው፣ ሴቶችን ሰፖርት የሚያደርግ ጂም ነው። ግባ እና ላይክ መታችሁ ገራሚ ሆና አንደኛ ላይክ ያደረገ ሰብስክራይብ ያደረገ ቶሉና ኮሜንት ያደረገ ሶስቱንም ነገር ያደረገ መቶ ልበ ኦር ደግሞ ኮንታክት ያደርገኝ ወደዚህ ይዤ እመጣለሁ ማለት ነው። ዴይ ፓስ አላችሁ አንድ ወንድ አንድ ሴት ሰብስክራይብ አድርጉ እንዳትረሱ። ይላችሁ ምን ያህል ጊዜ ቆይተሻል እዚህ ጂም? 5-6 ወር። ኮሚኒቲው አሪፍ ነው እንዳየሁት፣ ሴቶችን በጣም ያበረታታል። 6 ወር በጣም ጊዜ ቆይተሻል ማለት ነው። አዎ። ቦዲ ቢልዲንግ ነው ወይስ ለኖርማል ለጤንነት ነው? ቦት ሁለቱንም። ለሁለቱም ሰው 6 ወር በጣም 6 ወር ላይ ከዚህ ጂም ከገባሽ ወይስ ከዚህ በፊት ትሰሪያለሽ? ኖ ይሄ መጀመሪያ ጂም ነው። ኦኬ መጀመሪያ ጂም። ኦኬ ናይስ ነው። እንዳያችሁት እንግዲህ ሴቶች አሉ ብዙ 6 ወር በጣም ቆይታለች፣ በጣም ብዙ ጊዜ ነው። ሶ እና በረታታ እንደዚህ ነገር ቴንክ ዩ በጣም የበላ ነው ያገኘሁት እንግዲህ። አዎ ፕሪ ወርክአውት እንዴ ነው? ያስ እንዳለ ግባ ጉዳ ናቸው እዚህ ያሉ ጂም ይበላሉ አይገልጽም። ያቺ ላይ ነው በጣም ነው የሚበሉት። ፕሪ ወርክአውት ነበረ ዳቦና ሙዝ ነው የበላው ዛሬ። እንዳጋጣሚ አርፍጄ ነው የመጣሁት እና እኔ ባዶ ሆዴን ነው የመጣሁት። ሶ አማን ጊዜ ቆየ እዚህ ጂም
እዚህ ጂም ከተከፈተ ጀምሮ ቦዲ ቢልድ ማለት ነው። ቦዲ ቢልዲንግ ማለት ወርክአውት ከጀመርኩኝ ኦልሞስት አሁን 3 ዓመት ሊሆነኝ ነው። ቦዲ ቢልድ ነው ወይስ ለፊትነስ ነው? ቦዲ ቢልዲንግ። ኦኬ አሪፍ ላይ ናቸው። እንዳለ እዚህ ጋር ብታዩት ሰገጤ ብቻ ነው ያለው። ሙሉ ሰግጦ ነው የሚሰራው። ማንንም አይሰማም። ቴንክ ዩ ብሩክስ ዩቲዩብ ቻናል ሰብስክራይብ ኤንድ ሼር እያደረጋችሁ አይ ነው ያሳይ 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 ሰብስክራይብ ያደረጋችሁ ሰብስክራይብ ማድረግ እንዳትረሱ። ኮንሲስተንት መሆን አለበት። የሆነ መሆን ስላለብኝ በሳምንት 2 አንዴ አያሳስባችሁ። እኔ ብቅ ብቅላለሁ። የእሱንም ዩቲዩብ እዚህ ጋር አስቀምጥላችኋለሁ። ሰብስክራይብ ታደርጋላችሁ። ዲስክሪፕሽን ላይ ያለላችሁ ሊንኩን ነክታችሁ ያው ሰብስክራይብ ጂም የነበረን ቆይታ ምን ይመስላል? ኢትወዝዲት በጣም ዲት ነው። ልበና ናግራናል የኢኬቢ ባለቤት በጣም እብድ የሆነ ጂም ነው። ሴቶች ኮሚኒቲዎችን ያበረታታል። እንደተባባልነው ደግሞ ላይክ፣ ኮሜንት እና ሰብስክራይብ ያደረገ ሰው ወንድና ሴት አንዳንድ ጊቫዌ ያለ ማለት ነው። ሰብስክራይብ ማድረጋችሁ እንዳትረሱ። ኮሜንት ላይክ ምናምን ነገር እንትን ካለ ከኛ ጋር ደግሞ ወርክአውት ጊቫዌ ምናምን ነገር እየሰማችሁ ነው። ያው እነሱን ደግሞ እነሱ ቲክቶክ ካላወቃችሁ ከነ ዲኒ ጋር መንገድ ላይ የሚሸልሙት ናቸው። ዝም ብለው በቃ ብሩን ይበትኑታል። በጣም ነው እንዴ ሀብታም ይወጣላል። እና ገራሚ ደን ነበር ያሳለፍነው በጂም ውስጥ ከስፖርተኛ ጋር ሁሉ ይሄን ይመስላል። ሰብስክራይብ አድርጉ፣ ላይክ፣ ሼር፣ ኮሜንት አድርጉ። በቀጣይ ቪዲዮስ ጋይስ ፒስ አውት። ለብሩክ ሰብስክራይብ አድርጉለት በደንብ አድርጋችሁ